ሲሲአርዲ ለ50 ዓመት በላይ አገልግሎት ሲሰጥ የኖረ ድርጅት እንደመሆኑ ብዙ ስራ ሰርቷል። ብዙ ችግረኞችን ረድቷል። በአባሎቻችን አማካይነት ብዙዎቹ ተስፋ እንዲኖራቸው አድርጓል። የቢሮው ዋናው ዓላማ ሪሶርስ ሞቢላይዝ ለማድረግ ነው። ያው ፈንድ ማፈላለግና ይሄንን በሰፊው ገንዘብ የሚገኝበትን መንገድ መቀየስ ወደፊት ይኖርብናል። ስትራቴጂ መቀየስ ይኖርብናል። ፈንድሬዝ ለማድረግ ብዙ አማራጮች አሉ። እዛ ኦፊስ በመክፈት የግንኙነት ሰንሰለቱን ማብዛትና የተሻለ የስራ ግንኙነት በመፍጠር የተሻለ ህብረተሰቡን ወይም ደግሞ እዚህ አጋዥ አካላትን አባላትን የሚያግዝበት የተሻለ አቅም የሚፈጥርበትን ሁኔታ ማሰብ ይቻላል ተብሎ ይታሰባል። ሊገኙ የሚችሉ ጠቀሜታዎች አንደኛው 100% ከተወሰኑ ዶነርስ ወይም ደግሞ ደጋፊ አካላት ጋር የምናደርገውን ነገር ትተን በራሳችን ኦፊስ በመክፈት የተሻለ በተለያየ መንገድ ሀብትን የምናሰባስብበትን ሁኔታ ይፈጥራል ብለን እናስባለን። እንግዲህ ይሄን ስናስብ ምንድነው የሚኖርብንን ክፍተት ለማጥበብ አንዱ ጠቀሜታ ይሆናል ተብሎ ይታሰባል። እንግዲህ ፕሮጀክቶች ሲዘጉ የዶነርስ እገዛ ሲቀንስ የሚኖረው ክፍተት በሆነ መንገድ መጥበብ አለበት እና አንዱ የማጥበቢያ መንገዳችን ይሄ ይሆናል ተብሎ ይታሰባል። ሁለተኛው ምንድነው አሁን ሲሲአርዲ በዘላቂነት ወደፊት የራሱን ሀብት የማሰባሰብና በዘላቂነት ስራዎችን ለመስራት በቅድ ላይ ያስቀመጣቸው ትልልቅ ስራዎች አሉ። አንዱ ትልቁ ስራ በራሱ በውስጥ በራሱ ሀብትን የመፍጠር ኢንካም ጀነሬሽን የምንለውን ወይም ደግሞ የቢዝነስ ዴቨሎፕመንት ዩኒቱ እየሰራ ያለውን ስራ የማገዝ የማስተባበር እና ወደፊት ዘላቂ በሆነ መንገድ የፋይናንስ አቁሙን አጎልብቶ በረጅም ርቀት የተሻለ ስራ ከአባላቱ ጋር የሚሰራበትና ህብረተሰቡን የሚያግዝበትን ሁኔታ በማሰብ ላይ ይገኛል። ይሄ እንግዲህ ከሲሲአርዲ አካባቢ ሊታይ የሚችል ጠቀሜታ ነው። የዚህ ቢሮ እንትን የእይታ ጉዳይም ነው። ግሎባል ቪዚቢሊቲ በጣም አስፈላጊ ነው። የአድቮኬሲ የተሟጋችነት ስራም በጣም አስፈላጊ ነው። ቪዚቢሊቲው ከኢትዮጵያ ወጣ ማለት ሪሊ እስከ መንግስት አሜሪካን መንግስት ድረስ ቪዚብል የምንሆንበትም በየተለያየ ቀዳዳ የምንገባበት ሁኔታ እየፈጠርን ያለ ነው። የምክክር መድረክ ለመፍጠር አንዱ ጠቃሚ የሆነ መንገድ ይሆናል ተብሎ ይታሰባል። እኛ እንግዲህ እንደ ሲሲአርዲ ፕሮጀክት ላይ ወርደን ኢምፕሊመንት አናረግም። የኛ ስራ የአባሎቻችንን አቅም መገንባት፣ አስቻይ ሁኔታ መፍጠር፣ የገንዘብ ግኝቶችን ለነሱ ማድረስ እና አብረን ፕሮጀክት ፕሮፖዛል ማዘጋጀት ካለብን ፕሮጀክት ፕሮፖዛል አዘጋጅተን ፈንድ ማግኘት፣ ያገኘነው ገንዘብ ለምን ሊውል ነው? ለጤና ነው? ለትምህርት ነው? ለውሃ ነው? ለመሳሰሉ ሰብአዊ ድጋፍ ነው? ለመሳሰሉት ነገር መዋል የሚችልበትን መንገድ በዛ በቀረበልን መሰረት እዚህ ላሉት አባሎቻችን በእነዚህ ኤሪያ ላይ ስራቸውን ለሚተገብሩት አባሎቻችን በያሉበት ቦታ በሀገር ውስጥ ለማድረስ እንዲቻል ነው። ሎንግ ተርም ቪዥናችን በእውነት የተሻለ እና ከዚህም ከአሜሪካም አልፈን በሌላው ዓለም ላይ ወደ ካናዳውም ሄደን ወደ አውሮፓም ተሻግረን ይሄን ነገር እያሰፋ ነው ልንሄድ እንችላለን። ምንም እንኳን እኛ ባንኖር እንጀምረው እንጂ ከኛ ደግሞ የሚረከበው ሰው ነገ መጥቶ የተሻለ ስራ ሊሰራ ይችላል በሚል መንገዱን ማሳየት ነው የኛ ስራና በአጠቃላይ እንግዲህ ይሄን ይመስላል እቅዳችን።